እንዴት ነው ምን ችለው? በሰማዓም ፈርስት ሃፍ ላይ 3 አገባን ጨረስንባችሁ። ማን ከዚህ በኋላ ትፈሩናላችሁ? ሳካ ምን አይነት ተጫዋች ነው? ይሄን ነው የምንፈልገው። ለዚህ ነው ስታርቦይ ምን ልገባ አይደለም። ምን አይነት አሲስት ነው የመጀመሪያው ማለት ነው። ከዛ ምን አይነት ጎል ነው ዮኬሬሽና ሳካ የሚያምር ኮላብ ገብታችኋል። ይሄን ነው የምንፈልገው ሲዙኑ እስኪያልቅ ድረስ። አሁን ዛሬ በ3 ጎል ልዩነት አሸንፈናል ማለት ነው። ቀጣይ ላይ ይሄን ነው የምንፈልገው። ዋንጫውን ከፈለግነው ይሄን እያልኳችሁ ነበር። በ2 ጎል በ3 ጎል ልዩነት ሁሌ ማሸነፍ አለብን። ገብታችኋል። ሉዊስ ኬሊ በጣም ያበደ ጨዋታ ማለት ነው። እኔ እናቴ ትሙት ልጅ በጣም ነው የሚመቸኝ። አተ መሃሉን በትክክል ነው ሊድ ያደረገው። እናቴ ትሙት ማለት ኳስ አይፈራም ሲቀበል ምን ሲያ በጣም ነው የምትችለው። ግባ 3 ጎልና 3 ንጹህ ነጥብ 3 ጎል ከ3 ንጹህ ነጥብ ጋር ይሄ ነው በቃ። ይኸውልህ አሁን ስለ ዋንጫ ማናስብበት ምንም አይነት ምክንያት አይኖርም። ዋንጫ እንበላለን ማንልበት ምንም አይነት ምክንያት አይኖርም። ምክንያቱም ይሄንን አርሰናል አይተናል። ማንዬ ምን አለ አርቴታ ይሄንን አሰላለፍ አስቀድመ ሞክሮ ቢሆን ኑሮ ምን አለበት ማን እንዴት አባቱ ደስ የሚል ጨዋታን የተጫወትነው። ፈርስት ሃፍ ጨዋታችንን ግድል አደረግን። ሰከንድ ሃፍ ላይ ወሳኝ ተጫዋቾቻችንን በሙሉ ጠረግረግ አድርገን አውጥተን አሳረፍን። እጅግ ይከብደናል የተባለው ለንደን ደርቢ ነው የተባለው የፉልሃምን ጨዋታ 3-0 ማሸነፍ ቻልን። ታዲያ እነ ሉዊስ ኬሊን መሀል ላይ መጠቀም ብንችል በእንደዚህ አይነት ሁኔታ እስካሁን አስበው ማን ብቻ ግን ጀማው እንኳን ደስ አለን። ወይ ለሰኞ መቋጠሩ አቆጣጠር ጀማው አቤት ቋጠሩ የከፋ ነው የሚሆነው። መላው የእግር ኳስ ቤተሰብ ጉድ ነው የምትለው ማንዬ ስታርቦይ ቡካዮ ሳካ አኮራሽን ዛሬ። ከዛ በተጨማሪ ቪክቶር ዮኬሬሽ ልዩ ነህ ማንዬ ምንም አይወጣል። ሉዊስ ኬሊ ዛሬ በዛ ቦታ ላይ አስገራሚ ስራ ሰርታለ። ብቻ ቪዲዮ ሰራላለሁ ጀማው እንኳን ደስ አላችሁ። ኮፒ ሊንክ ሼር ማድረጋችሁ እንዳትረሱ። እንችላለን ግባ እናውጣው እናቴ ትሙት ስለምንችር። አርሰናል 3 ፉልሃም 0 ከዛም በላይ ማግባት ነበረብን። አዝነልላቸው ነው ይላል አባቴ። እንኳን ደስ አላችሁ የመድፉ ቤተሰቦች እንኳን ደስ አላችሁ። ግባና አውጣው ምድረ ቋጣሪ። ሁላችሁም እንዳያችሁት ሉዊስ ስኬሊ ሙሉ ቋጣሪውን ነው ቁጭ አድርጎ ያሳደረው። that's it እንደ መሰላችሁ አይታችሁ ከሆነ ከሱ የሚነሱ ሁሉም ኳሶች በጣም ኢፌክቲቭ ነበሩ። ምን እያሰብኩ እንደነበር ታውቃላችሁ? አመቱ ሙሉ እንደዚህ ተጫውተው ቢሆን ኑሮ ብዬ እያሰብኩ ነው። ክሊንሽት and then 3 ነጥብ 3 ጎል ከዛ ለዋንጫ ጉዟችሁ ደግሞ 3 ጌም ነው የቀረው። ምን እያተሰማችሁ ነው? ምን አሰባችሁ? እንዴት ናችሁ? ሳካ ስላገባ ደስ ብሎኛል። የማልክደው ደስታዬ ነው። ብቻ ይመቻችሁ። ቋጣሪያንስ በጣም እየተዘናጋችሁ ነው። ያልገባኝ እንዳልገባኝ ግራ ገባኝ፣ የገባኝ እንዳልገባኝ ግራ ገባኝ አለ። ማፈር አለብህ። ሁሉም ያቋማ ማፈር አለብህ። አንገትን መግፋት አለብህ። ፈረስታም እኮ የማንቂያ ደውል ባልደውል እኮ ወያለው ዛሬ 6 ባዶ እኮ ለጥጦቷል እኮ ሁሉም እኮ ወያላ ደሙ እንደደነ ኳስ ጀመርክ እንዴ? ሐራም ፉትቦል አልነበር የምትጮተው? መቼ ነው እንደዚህ ጀመርኩ? እንደዚህ ነው ወያላ? እንደዚህ ነው ወይ? ባሉ ተረጋጉ። ምንድነው ጫጫታ? ቋጣሪም ይበዛል በአርሴ ጨዋታ፣ ድሮም በንጉስ ላይ ይበዛል እይታ በልልኝ። አተ መድረ ቋጣሪ ማለት ነው። የከሰርከ ቋጣሪ ታጥነ ለሽ ማለት ነው ያለ አማራጭ። መድረ ቀሪ ይላሁላ 35ኛ ሳምንት ላይ ፍሬ ከዳኝ። ማማክ እስካሁን በተመታ እንዴት ለምን 3 ጨዋታ ጉድ ይቅር 3-0 ተጠናቋል ማለት ነው። ያው ምንም አዲስ ነገር የለም። እንደ ፈርስት ሃፉ ነው። ጥሩ ነው ዛሬ አርሰናል የተጫወተው። የፉልሃም በጣም ቅሽምና ሳለ ሆኖ ያው ምንም በቃ ሰከንድ ሃፍ ላይ ደግሞ የታወቀ ነው። መቼስ ፉልሃም ካምባክ ያደርጋል ብለን አንጠብቅም። ወልቭስ ያኔ ያሳየንን ምናልባት እንጠብቅ ነበረ፣ ግን ጭራሽ ፉልሃም ከወልቭስም የባሰው ነበር። ምንም ተስፋ የሚባል ነገር አይሰጥማል። እኔ እንደውም ቢቸግረኝ ነጥብ ለመጣል ሳይሆን ጎል አትሊስት 1-2 እንዲያገቡ መቋጠር ጀመርኩኝ። አሁን እኛ 2-0 ኦር ደግሞ 3-1 ካሸነፍ ነው አንደኛ ደረጃን የምንይዘው ማለት ነው። 76 ነጥብ ቢኖረንም 41 ሆኗል ጎል ዲፍረንሳቸው፣ የኛ 37 ነው። ስለዚህ በ4 ጎል ዲፍረንስ ይበልጡናል። ፉልሃም ቢኖረኝ በእናት ራስ ላይ ጠብጥቤ አሳደገው ነበር ያን ጎል ዲፍረንስ። ለማንኛውም ኖርምዬ ነው ይሄ በጎል ዲፍረንስ ምናምን የሚበላ ሊግ አይደለም። አሳምነን በነጥብ እንደምንበለው በክለብ ይተማመናለሁ። ፒስ ፓፓፓ አረ ጉድ ነው ያራዳ ልጆች። አርሰናል በሚገርም ሞራል ነው ወደ ፕሪሚየር ሊጉ የተመለሰው ማለት ነው። በዚህ ሞራል የሚቀጥል ከሆነ አርሰናል
ሊያጅ ለገናዥ አስቸጋሪ ነው። እንደዚህም ሲጫወት ዘንድሮ አልተመለከትንም። የአራዳ ልጆች ማለት ነው። የሚኬል አርቴታ ሰራዊት ከዛ ሁሉ ነጥብ ተደረሰበት፣ ደከመ፣ ወደኋላ አፈገፈገ ሲባል ዛሬ ግን እሳት ለብሶ እሳት ጎርሶ ፉላሞች ነጥብ ያስጥሉታል ተብሎ ተጠብቆ ነበር። ነገር ግን ይሄ ሊሆን አይችልም አለ ቡካዮ ሳካ። የአራዳ ልጆች ቪክተር ዮኬሬሽ ሳካ ምን አይነት ጨዋታ ነው ስንመለከት የነበረው ማለት ነው። የዛሬው አርሰናል አብሶ የፈርስታፉ አውሬና ጭራቅ ነበረ። ጎሉን 3 ጎል አስቆጥሮ ወደ 4 ጎል አስፍቶታል። የ6 ነጥብ ልዩነት ይዟል ማለት ነው። አሁን ጫናው ተከርብቷል። የፔፕ ጋርዲዮሎ ሰራዊት ላይ ሆኗል ማለት ነው። ምን እንመለከታለን? አብረን የምናይ ይሆናል ማለት ነው። ሐሳብ አስተያየት እናንተ ነው። ሼር ኮፕሊንክ አይረሳ። ይመቻችሁ። የሚኬል አርቴታው አርሰናል እንግዲህ ፉልሃምን ኤሚሬትስ ድረስ ጠርቶ 3-0 በሆነ ውጤት ጥጉን አስይዞታል ማለት ነው። ለጥፎን የጣለው አስገራሚ አርሰናል ነበር ያየነው ማለት ነው ጋይስ። ዛሬ ወኔያቸው ለማሸነፍ ያላቸው ፍላጎት ታጋይነታቸው እጅግ አስደናቂ ነበር። በተለይ ግን እቺ ጥቁር አዝሙድ ማለት ነው ጋይስ ሳካ በጣም ልዩ ነበረች። ዮኬሬሽ እንደዚሁም ደግሞ ሉዊስ ስኬሊ ዛሬ ግሩም ብቃታቸውን አሳይተውናል ማለት ነው። አርሰናል እንግዲህ የቤት ስራውን እየተወጣ ይመስላል ማለት ነው ጋይስ። አሁን በ6 ነጥብ ርቆ እንደዚሁም በ4 ጎል ከፍ ብሎ ማለት ነው አንደኝነቱን አጠናክሯል ማለት ነው። ማንቸስተር ሲቲ 2 ቀሪ ጨዋታ አለው። ዛሬ ግን እሱ የቤት ስራውን በደንብ ተወጥቶታል ማለት ነው። ለአርሰናል ደጋፊዎች ይሄ ትልቅ ነገር ነው። እንኳን ደስ አላችሁ። ቪክተር ዮኬሬሽም እንግዲህ ድንቅ እንቅስቃሴ ነበር ሲያደርግ የነበረው ማለት ነው። 2 ጎልና 1 አሲስት አድርጓል። ይሄ ለአርሰናል የፊት መስመሩ መነቃቃት ከዚህ በኋላ ላለው ጨዋታ እጅግ አስፈላጊ ነው ማለት ነው። አሪፍ ጨዋታ ነበር ጋይስ። አርሰናሎች ከሞላ ጎደል ዛሬ ምርጥ ነበሩ። እንደዚሁም ልጆቻቸውን ራይስን ኩላ አሳልፈዋል ማለት ነው ከረፍት በኋላ። አሪፍ ነው። ለማንኛውም ይመቻችሁ። አርሰናል እኔ የምላችሁ አርሰናል ይሄ ነው የዛሬው አርሰናል። አሁን ዝም ብለ ወልወል አርገ ለአርሰናል ዋንጫውን ጠራርገ ይሄው አርሰናል አንተን የሚገባ ካንተ ውጭ የዘንድሮ የሊጉን ዋንጫ ማንም አይገባውም ብለ አጨብጭበ ማን ነው ፉላም ነግሬያለሁ። እኔ በአርሰናል ክለቤን አውቀዋለሁ። ደንባራ ፈሪ አይደለም። ክለቤን አውቀዋለሁ። አሁን ቁጭ ብለ አጨብጭበ ወደድክም ጠላህም ለአርሰናል ዋንጫውን ትሰጣታለህ። አቤት የዛሬው አርሰናል፣ አቤት ጨዋታ አሳምኖ ክሊንሺት አልቋል። የሊጉ ዋንጫ አርሰናል አረጋግጧል። አሁን ትኩረታችን ወደ ቀረችው የአውሮፓ ቻምፒየንስ ሊግ ብቻ ነው። የዛሬው አርሰናል ምንም አይነት ኮመንት የለም። ቁጭ ብለ አቀያሪው በጣም ነው የሚያምረው። ዛሬ ማን ሁሉ ምርጥ። ራይስ በጣም አሪፍ ነበር። እንዴ ስኬሊ ጭራሽ የፈራሁት ስኬሊ ሌላ ተአምር ውስጥ ነው ያለው። ሌላ ዮኬሬሽ ሌላ ተአምር። ሳካ ዛሬ ምን ልንገር፣ እንደው ትንሽ ቅሬታ ያለኝ ቤን ዋይት ላይ። ከዛ ውጭ የዛሬው አርሰናል ያበደ ነበር። አሁን ይሄ ክለብ ዋንጫ የሚገባው ክለብ እንደዚህ ነው የሚገነድስል። ፉላም እኮ አስቶን ቪላ ሪሰንት ላይ ያሸንፎታል። ኒውካስል ላይ ፉላም በእኛ ጨረስን። ስለዚህ አሁን ለአርሰናል ወልወል አድርገ መስጠት ነው። አንዴ ቆማ ጨብጭብ ጎረቤቶች አጨብጭቡ ለአርሰናል። ምንም መተንፈስ አትችልም። እኔ ማቃት ክለቤ አርሰናል እቺ ናት። ሰንበታችን ራሱ እንዴት አባቱ ነው የሚጠፍተው። መድፈኞቹ ይመቻችሁ። አርሰናል ከዓለም ህዝብ ጋር ያደረገውን ጨዋታ 3-0 በሆነ ውጤት አሸንፏል። መሪነቱን የሊጉ መሪነት በ6 ነጥብ ከፍ አድርጎታል። ሲቲ ቀሪ 2 ጨዋታ አለው። በ4 ጎልም ርቀናል። ፋሚሊ ሁሉንም አሸንፈው እኩል ጎል ምናምን አስታፍ መግባት አያስፈልግም። ሰፋ ያለ ጎል ማሸነፍ አለብን። ጨዋታውን ፈርስታ በነበረበት ውጤት እንዲያልቅ ያደረገው ጌም ማኔጅመንት ነው። በቃ ባለው ውጤት ለማስጠበቅ ለአትሌቲኮ ጨዋታ ለማሳረፍ በሚል እነ ሳካ እነ ኤዜ እነ ዮኬሬሽ ቶሎ ወጥተዋል። በጣም አሪፍ ነው። ምንም አልደበረኝም። በጣም ደስ ብሎኛል። ፋሚሊ ቀጣይ አትሌቲኮ መቀወር አለባት። እሷ ላይ እናተኩራለን። ሰኞ ደግሞ ኤቨርተን ላይ አንዴ በኤቨርተን ሳይድ መተን ደግሞ እንቋጠርላታለን። ለኤቨርተን ሲቲን ታስጠልልናለች። ፋሚሊ ይሄን ዋንጫ እንበለዋለን። ይሄን ዋንጫ ይመቻችሁ። የዛሬው ማን ኦፍ ዘ ማች ለኔ ቪክቶር ዮኬሬሽ ነው። 2 ጎል አግብቷል፣ 1 አሲስት አድርጓል። ቀጣይ ደግሞ ሉዊስ ስኬሊ በጣም ጸዴ ጌም ነው የተጫወተው። ሳካም ጸዴ ጌም ነው የተጫወተው። የኔ ማን ኦፍ ዘ ማቾች እነዚህ ናቸው። ይመቻችሁ። ቻው በሉ። ቀጣይ ጨዋታ እንገናኛለን። መድፈኞቹ ይላል። አሸንፈናል 3-0። እኔ 5-6 ተጠብቄ ነበረ፣ ግን በ3 ጨርሰናል። ምክንያቱም ከሀፍ በኋላ ተከላከል ተብሎ ነው የገባው እና ይሄን ቢያስተካክል ቢያጠቃ ይሻላል። አጥቃ በእናትህ አርቴታ አጥቃ። አረካውም ነው ቅድም ፈርተል አረካኝ። ከዛ ደግሞ ቀጥታ አረከኝ።
አሸንፊ ማረካት ነው እኮ እግዚአብሔር ነ ደጋቢ ነኝ ኮሪያ እግዚአብሔር። ለማንኛውም ሲቲ ሁለት እጫወታለሁ እናያለን። መረቋጣሪ ቀኑን ሙሉ ፉልሃም ሰጥሻል ስትይ ምናምን ነበር። አሁን መጥተሽ ፉልሃም እኮ አጨፍላት ነኝ መረቀቅ ዲስ ገመርስ ማንንም ነው ማንሳው እናቴ እኮ ማንንም ይመቻችሁ እመልሳለሁ።